ዛሬ የምታዩት እንግዲህ እንዳነካሽ ማለት ነው። እንደምታዩት እንግዲህ የእርሻ እንደዚህ ዛሬ የተከራየነው እርሻ ነው። እንግዲህ ተከራይተን እንደዚህ ይሄ እንዳለ ማለት ነው። ወይም ባዶ እርሻየው እና ለማ ነው እንግዲህ እና ይሄንንም እንደዚህ እንደምታዩት ተከራይተን ማለት ነው እንደዚህ እየቆፈርን እንገኛለን። እና የመጀመሪያ ቁፋሮ ስራ ማለት ነው ደንጎራ ነው። በደንጎራ ነው የሚሰራው። ይሄ የምታዩት ደንጎራ እንግዲህ ያው ገበሬ አይደለም ለማንኛውም ለጊዜው ይሆናል እና እንደዚህ ይቆፈራል ማለት ነው። እንደዚህ እየቆፈርን እንግዲህ እናለማለን ማለት ነው። ይሄ አሁን የምታዩት እንግዲህ 100 ሄክታር ነው። ይሄ አሁን በጆዘር የሚቆፈር እርሻ ነበር። እኛ እንግዲህ ይሄው እንደምታዩት ማለት ነው በእንትን ነው የምንቆፍረው በአጋፋና በደንጎራ በትራክተር የሚቆፈር እርሻ ነበር። ገባ ወይ ደግሞ በሬ አምጥተህ በበሬ ነው ታሰራው እና ይሄ የጓሮ እርሻ ይባላል። እናለማለን እንግዲህ ስንሰራ እንደዚህ እንደምታዩት እንደዚህ እየሰራን እንገኛለን። እንደዚህ ማለት ነው እንደዚህ እየሰራን እንገኛለን። እንደምታዩት ማለት ነው እንደዚህ እየሰራን እንገኛለን። ከዛ በኋላ እንደዚህ አድርገን እንደዚህ እንቆፍራለን ማለት ነው። እንደዚህ አያችሁ እንደዚህ እየቆፈርን እንገኛለን። ይኸው እንግዲህ ዳር እየዞሩ ነው የምንቆፍረው። መጀመሪያ ቆፋፍር እንግዲህ ዙሪያ እንደዚህ አሁን ዛሬ ቆፈርኩት ነው። ይሄ እንዳለ ዛሬ የተቆፈረ ነው። እንግዲህ የገበሬ ስራ በጣም ከባድ ነው። ምን ለማለት ፈልጌ መሰላችሁ? እቤት ቁጭ ብላችሁ ማለት ነው የምትበሉ ሰዎች ወጣችሁ ቆፍሩና ይውላል። ወጣችሁ ቆፍራችሁ ስታዩ የሰው እንትን ይገባችኋል። አሁን የኔ ላበታይ ይታያችሁ ነጭ ላም ማለት ነው። ነጭ ላም ማለት በጣም ከባድ ላም ነው። እንደዚህ ሲሰሩ ነው የሚመጣው ማለት ነው። እና ስለተከታተላችሁኝ አመሰግናለሁ። ከአንድ ወር በኋላ ይሄን እርሻ በአልምቼ ማለት ነው ከዛ በኋላ እሸት ለመብላት እንገናኛለን። ቻው። ይሄ ደግሞ ካሜራማናችን ነው ከጎጃም ነው ያስመጣ ነው። እና እንደምታዩት ሰላማዊ ሰው ነው። እስቲ ምን ሀሳብ ስጥ ሀሳብ ስጣ በዚህ እርሻ ላይ በእርሻው ዙሪያ አዎ የምታዩት እንዳለ እንግዲህ 100 ሄክታር ነው እንደምታዩት። እንግዲህ እርሻው የሚያልቅ ነገር አይደለም እንዳለ ከዚህ እስከ ሱዳን እርሻ ነው። እስከ ዩጋንዳ በሉት በቃ እስከ ዩጋንዳ ቤትም አለ። ይሄ ግብር